Adesso. Ok. Poi bani dabar በአፍሪት ፖ dabar አቴምታቢኑ ኦኬ። አሁን በዚህ ክፍል የተናገረው አነበዋለሁ በአማርኛ እንደዛ ካላችሁ መጀመሪያ በአማርኛ አነብና እንትን እናደርጋለን። አዎ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዲያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉ የብልቶችም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላውን ብልቶች ነን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢትን ቢሆን እንደ እምነታችን መጠን ትንቢትን እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክር ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉት፣ በበጎ ነገር ጋር ተባበሩ። ወንድማማች መዋደድ፣ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ይላል። እዚህ ብዙ ነገሮችን የነካው አንድ የልብ አገልግሎት ስለ ልብ አገልግሎት ተነግሯል እና ሁለንተናችሁን በአንድ ሰው ብዙ ነገሮች አሉ ማለት ነው። በዛ ሰው ውስጥ በሉቃስ ምዕራፍ 10 ቁጥር 27 ላይ የሚል ቃል አለ። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ። በአንድ ሰው 4 ነገሮች አሉ ማለት ነው። እነዚህንም ማየት እንድናያቸው እፈልጋለሁ እና እነዚህን ስንገዛ እነዚህን አንድ ስናደርግ ነው በቃ ለሃይምሮ የሚመች አገልግሎት የሚኖረን ማለት ነው። እና እያንዳንዳቸው የራሳቸው ዝቅ ብሎ ለመሆን ይላል ግብዝነት የሌለበት ፍቅር። ምናልባት በቃላት ሰዎችን ልትወድ ትችላለህ፣ ግን በልብህ ልጠላ ትችላለህ። እንግዲህ ሁለት ነገር ነው እዚህ ላይም እያየን ነው ማለት ነው። ይሄ አሁን ሐሳብ የሚለው ስለ ሐሳብ ማለት ሰው ነገር ሁሉ ክፋት ሁሉ መልካም ነገር የሚጀምረው ከሐሳብ ነው። በሐሳብህ አንድን ሰው በቃ በክፋት ካየኸው ከዛ ያ ሐሳብ እስከ መግደል ድረስም ሊያደርስ ይችላል ማለት ነው። እና ሐሳብ ሰው በሐሳቡ ትውልድን ዝቅ ያደርጋል፣ ትውልድንም እንዲጠፋ ያደርጋል፣ ትውልድንም ያወጣል። ከሐሳብ ነው ነገሩ የሚጀምረው። መልካም ነገር የሚጀምረው ከሐሳብ እንደሆነ ነው የምናየው። ቀንሰው እና ሐሳብ የሚለውን ራሳችንም ላንቀበል እንችላለን። በሐሳባችን ራሳችንም ዝቅ ልናደርገው እንችላለን። ራሳችንም እንደገና ከፍ ልናደርገው እንችላለን። በቃ እኔ ብለን የራሳችን የሚገባን ቦታ ልንሰጠው እንችላለን። እና ሰዎች በሐሳባቸው ራሳቸው የማይቀበሉ ሰዎች አሉ። እና ሐሳብ የሚለው እዚህ አንዱ ነው። እንደገና ነው በፍጹም ኃይል የሚለው ነገር ኃይል እውቀታችን ኃይል ነው። ገንዘብ ኃይል ነው። ገንዘብ ካለን እግዚአብሔርን ልባችን በገንዘባችን ላይ ሊያርፍ ይችላል። እረፍት ሊያገኝ ይችላል። ይህን ያህል ሚሊዮን ባንክ ቤት አለኝ እና ሰውየው በቃ ያ ሰው ሊተኛ ይችላል፣ ሊያርፍ ይችላል በገንዘቡ። ጌታ የሚባለው ወደ ጎን ሊጣል ይችላል ማለት ነው። እና ኃይላችንንም ወደ እግዚአብሔር ማስገዛት እንዳለብን። ኃይል እውቀት ነው ብለናል። እውቀት አሁን ብዙ ሰዎች በእውቀት በጣም እንትን ያሉ ሰዎች ነው ከጌታ ጋር ዝቅ ብለው
ራሳቸውን ማስገዛት የማይፈልጉ ምክንያቱም በእውቀታቸው ራሳቸውን መሸጥ ይችላሉ። በትንሽ ሰዓት በትንሽ ደቂቃ ቁጭ ብለው ብዙ ሳይደክሙ ብዙ ገንዘብ ማግኘት ስለሚችሉ በቃ እግዚአብሔር የሚለውን ነገር ብዙ ቦታ አይሰጡትም። ትናንት ያመጣኝ ሰውዬ የወሰደኝና ያመጣኝ ሰውዬ እና ልጆቹ በጣም የተማሩ ናቸው፣ እሱ የተማረ ነው እና እግዚአብሔር የሚለው ነገር ለሱ ዝም ብሎ ጨዋታ ነው የነበረው። መንገድ ላይ እያወራሁት መጣ ነበር። ምንድነው ልጆቹ የተማሩ ናቸው፣ ከፍተኛ ቦታ ነው ያሉ እና ሰው ሰርቶ ነው እንጂ እግዚአብሔር የሚለው ነገር ዝም ብሎ እንደ ቀልድ እንደሆነ ይነግረኝ ነበርና በጣም ገረመኝ። እና ኃይል የሚለው ነገር ኃይል ካለን እግዚአብሔርን ወደ ጎን እናድርገዋለን። ኃይል የሚለው ነገር ከገንዘብ ሊሆን ይችላል፣ ከእውቀታችን ሊሆን ይችላል እና እነዚህ ነገሮች